ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ከ50 ሺህ እስከ 100 ሺህ ብር ጉቦ ካልተቀበሉ ፈቃድ የማይሰጡትና የማያድሱት አንዳንድ የአዲስ አበባ ምግብና መድኃኒት ባለስልጣን ሰራተኞችን የተመለከተ መረጃ እናቀርባለን። ጂንካ ውስጥ በተከሰተ ሄሞራጂክ ፌቨር በሽታ እስካሁን 2 የጤና ባለሙያዎችን ጨምሮ 6 ሰዎች ህይወታቸው ያለፈ ሲሆን በዳውሮ ዞን በርካታ ህዝብ በወባ በሽታ ህይወቱ ያለፈ መሆኑ ተሰምቷል። በዝርዝር እንመለከተዋለን። በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ጊዮርጊስ በተባለ አካባቢ 3 ምዕመናን መገደላቸው ተሰማ። ግዙፉ የፈረንሳይ ሱፐርማርኬት ካርፉር ኢትዮጵያ ውስጥ ስራ ለመጀመር ዝግጅት እያደረገ መሆኑን የኢንቨስትመንት ኮሚሽን አረጋገጠ። የፋና ጋዜጠኞች ማህበራዊ ሚዲያ ላይ አስተያየት እንዳይሰጡና መረጃ እንዳያጋሩ ክልከላ ተጣለባቸው። ኮሚሽነሩ ስራ ገበታ ላይ ባለመገኘትና ያለ ቅጥር ማስታወቂያ አነጋጋሪ ምደባዎችን በመስጠት ቅሬታ ቀረበባቸው። መረጃዎቹን በዝርዝር ከ50 ሺህ እስከ 100 ሺህ ብር ጉቦ ካልተቀበሉ ፈቃድ የማይሰጡትና የማያድሱት አንዳንድ የአዲስ አበባ ምግብና መድኃኒት ባለስልጣን ሰራተኞች ጉዳይ አነጋጋሪ ሆኗል። የአዲስ አበባ ምግብና መድኃኒት ባለስልጣን በከተማው በሚገኙ የተለያዩ ተቋማት ላይ ክትትልና ቁጥጥር የሚያደርግ ተቋም ነው። በተለይ የተበላሹ ወይም ጊዜ ያለፈባቸው ምርቶችን ሲሸጡ በተገኙ ተቋማት ላይ ጠበቅ ያለ እርምጃ እንደሚወስድ የዜና ዘገባዎች ያሳያሉ። ይሁንና ተቋሙ የጤና ባለሙያዎችን ምዝገባና የሙያ ስራ ፈቃድ ለመስጠትና ለማደስ ከ50 ሺህ እስከ 100 ሺህ ብር እየተቀበሉ እንደሆነ መረጃዎች ያሳያሉ። ጉዳዩ እንዲህ ነው። የጤና ሚኒስቴር እስከ ጥቅምት 30 2018 ዓ.ም የታደሰ የሙያ ፈቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቆ ነበር። የጤና ባለሙያዎች የሙያ ፈቃድን በሚመለከት በጤና ሚኒስቴር ሚኒስትር ዴኤታ ፍሬሕይወት አበበ ተፈርሞ በ30/12/2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ ጥቅምት 30 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፈቃድ ይዞ እንዲሰራ እንዲደረግ አሳስባለሁ ይላል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፈቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከታትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር ስራ መሪ አስፈጻሚ መሆኑን ይገልጻል። በ2017 የበጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፈቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡን ገልጿል። ስለዚህ ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፈቃድ መያዝ እንደሚያስፈልጋቸው ታውቆ በክልላቸው ስር በሚገኙ ጤና ተቋማት ላይ የሚሰሩ የጤና ባለሙያዎች እስከ ጥቅምት 30 2018 ዓ.ም ብቻ የሙያ ፈቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ ማሳሰቡ ይታወቃል። የጤና ባለሙያዎች የምዝገባና የሙያ ስራ ፈቃድ አሰጣጥ አስተዳደርና ቁጥጥር መመሪያ ቁጥር 770/2013 በግልጽ የተቀመጠ አሰራርና አተገባበር መመሪያ ቢኖርም እንዲሁም የአዲስ አበባ የምግብና መድኃኒት ባለስልጣን የራሱ የኦንላይን ማመልከቻና ጥያቄ የሚቀርብበት ሲስተም ቢኖርም ሲስተምም ሆነ አሰራሩ ለይስሙላ የተቀመጠ ሆኖ ተገኝቷል። በሲስተም ሁሉንም የሚጠየቀውን አሟልተን በቀጠሯችን መሰረት 4 ኪሎ በሚገኘው የአዲስ አበባ ምግብና መድኃኒት ባለስልጣን በምንሄድበት ወቅት የተለያዩ ምክንያት በመጥቀስ የተመደበልን ባለሙያ ወደ በላይ ኃላፊ ልከናል ብለው የጤና ባለሙያዎቹ ለመሰረት ሚዲያ ተናግረዋል። አክለውም እኛ ወደ ተባለው ኃላፊ ስንሄድ ስልካቸውን ይሰጡንና ደውል ዛሬ በጣም ስራ አለኝ በማለት ይመልሱናል። በተደጋጋሚ በቢሮና በግል ስልካቸው በመደወል የተባልነውን ስናስረዳ ምሳ ሰዓት በመቅጠር አብረን እየሄድን እናውራ በማለት ከ50 ሺህ እስከ 100 ሺህ ብር የሥራ ማስኬጃ እንጠየቃለን በማለት አስረድተዋል። በዚህም መሰረት እንደ ነገሮች አረዳዳችን ከ50 ሺህ እስከ 100 ሺህ ብር እንድንከፍልና ምንም አይነት ስልክ እንዳንደውል ብሩን ማስገባት ከፈለግን ግን አካውንት ይሰጠናል። ብር አስገብተን ማስገባታችንን በአካውንቱ የገባለት ሰውዬ ገብቷል ሲል የሙያ ፈቃዱ በሰከንድ ውስጥ ይሰጠናል። ነገር ግን ይህንን እምቢ የሚሉትን ባለሙያዎች ከ6 ወር እስከ 1 ዓመት ኢንተርንሺፕ መስራት አለባችሁ በሚል ደብዳቤ ይጽፋሉ በማለት ይናገራሉ።
ይህ በእንዲህ እንዳለ በፎርጂድ የትምህርት ማስረጃ ማለትም የመጀመሪያ ዲግሪ ኖሯቸውና ሁለተኛ ዲግሪ ለሌላቸው ባለሙያዎች አግባብ ያለው ክፍያ ለሚከፍሉ የተለያዩ የሙያ እድገት ለምሳሌ ኤክስፐርትና ኮንሰልታንት የሚባሉ ደረጃዎችም እየተሰጡ እንደሚገኝ ታውቋል። በአጠቃላይ ዘግናኝ የሚባል ሙስናና ብልሹ አሰራር የሚሰራበት ሲሆን ለዚህም የባለስልጣኑ ሰራተኞች አንዱ ለሌላኛው ሰራተኛ የድለላ አገልግሎት ይሰጣሉ የሚሉት አንድ ተገልጋይ ናቸው። ለምሳሌ እኔ የሙያ ፈቃድ በተለያዩ ምክንያት አላደስኩም ነበር። የሙያ ፈቃድ ለማሳደስ የአዲስ አበባ ምግብና መድኃኒት ባለስልጣን የሙያ ፈቃድ ለማደስ የሚጠይቀውን ፎርም በኦንላይን በመሙላት በደረሰኝ ቀጠሮና በተመደበልኝ ባለሙያ መሰረት ወደ ባለስልጣን ቢሮ አመራሁና ተራይ ደርሶ ጥያቄን ለተመደበልኝ ባለሙያ አቀረብኩ። ነገር ግን ለምን እስካሁን አላደስክም በማለት ጥያቄዎችን በመጠየቅ ወደ አንድ የበላይ ኃላፊ ሄጄ እንዳናገረው ነገረኝ። እኔም በመመሪያው መሰረት አናገርኩ። ነገር ግን ስልክና ቀጠሮ ሰጥቶኝ ኃላፊው መለሱኝ። በምሳ ሰዓት ቀጥረውኝ ስለነበር ምሳ ሰዓት ጠብቄ ለማናገር ሞከርኩ። ኃላፊውም ለተመደበልኝ ሰራተኛ እንደነገሩትና የተመደበልኝ ሰራተኛ እንደሚሰራልኝ ነገሩኝ። እኔም እውነት መስሎኝ ወደ ተመደበልኝ ሰራተኛ ቀርቤ ያናገርኩት። የተመደበልኝ ሰራተኛም ቆይ ጠብቀኝ በማለት ኃላፊው አግባብ ያለው መቀጮ ስላለው ቅጣት ለመክፈል ተስማማለህ ብሎ ጠየቀኝ። እኔም የመንግስት ቅጣት መስሎኝ እሺ አልኩ። ሰራተኛውም ቅጣቱ 70 ሺህ ነው፣ ከተስማማህ በዚህ አካውንት አስገባ ብሎ የንግድ ባንክ አካውንት ሰጠኝ። እኔም ከብዙ መመላለስና የበላይ ኃላፊዎችንም እንዲሁም ቅሬታ ለሚመለከተው አካል ለማቅረብ ሞከርኩ። ነገር ግን ሁሉም በትስስር የሚሰሩ በመሆኑ ቅሬታዬን የሚሰማኝ አጣሁ። እኔም የጤና ጥበቃ በጻፈው ደብዳቤ መሰረት 50 ሺህ ብር በመክፈል የሙያ ፈቃዴን አድሻለሁ። በመጨረሻም በሀገሬ አዝኜ የልጄን ለትምህርት ቤት ክፍያ ብዬ የቆጠብኩትን 50 ሺህ ብር በመክፈል የሙያ ፈቃድ ተቀብያለሁ ብለዋል። በዚህ ዙሪያ የአዲስ አበባ ምግብና መድኃኒት ባለስልጣንን ምላሽ ለማካተት ያደረግነው ሙከራ አልተሳካም። ጂንካ ውስጥ በተከሰተ ሄሞራጂክ ፌቨር በሽታ እስካሁን 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሕይወታቸው አለፈ። ጂንካ ከተማ ውስጥ በተከሰተ ሄሞራጂክ ፌቨር በሽታ እስካሁን 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሕይወታቸው እንዳለፈ ሚዲያችን አረጋግጧል። መላ የከተማውን ሕዝብ ባስደነገጠው ክስተት የጂንካ ቃለ ሕይወት ቤተክርስቲያን አገልጋዮች እንዲሁም አንድ ዶክተርና አንድ ነርስ በበሽታው ከተጠቁ በኋላ ሕይወታቸው ማለፉ ታውቋል። አንድ ስም አይጠቀስ ያለ በጂንካ ሆስፒታል የሚሰራ የጤና ባለሙያ ክስተቱ ትክክል መሆኑን በመግለጽ አሁን ላይ 3 ታማሚ በሆስፒታል እንዳለና ከታማሚዎቹ ጋር ግንኙነት የነበራቸው በርካቶች እንዳሉ ጠቅሷል። በከፍተኛ ፍርሃት ውስጥ ነን። በሽታው መድኃኒት የሚቋቋም ኢኮሊ የተባለ ህዋስ ተገኝቶበታል። ኢቦላ ነው አይደለም የሚለው ተጨማሪ ምርመራ ይጠይቃል ያለ ሲሆን የኢትዮጵያ ጤና ሚኒስቴር ባወጣው መግለጫ በሽታው ሄሞራጂክ ፌቨር መሆኑን አረጋግጧል። ሁሉም የሞቱት መጀመሪያ ከሞተው ታማሚ ጋር ንክኪ የነበራቸው ናቸው። እንዲሁም በሁሉም ላይ አንድ አይነት ምልክት ታይቷል እና በሽታው ከ3 እስከ 5 ቀን ባለው ጊዜ ለሞት የሚዳረግ ነው ያሉት የጤና ባለሙያው ይህ ሁሉም በፍርሃት እንዲዋጥ አድርጓል ይላሉ። አክለውም ለምሳሌ ታማሚውን ከዛሬ 1 ሳምንት በፊት እያከመ የነበረው ዶክተር ነው ህይወቱ ያለፈው። በአካባቢው ሌሎችም ንክኪ ያላቸው ብዙ ሰዎች በመኖራቸው አስፈላጊ ጥንቃቄ ለማድረግ የክልሉ ጤና ቢሮና ጤና ጥበቃ ሚኒስቴር አስፈላጊ መረጃ ለህዝቡ ይፋ ሊያደርጉ ይገባል ብለዋል። ህይወታቸው ያለፉት 3 ሰዎች በአፋቸውና በአፍንጫቸው ደም እየፈሰሰ እንደነበር ታውቋል። በዚህ በሰዎች ተደጋጋሚ ሞት ምክንያት የጂንካ ከተማ ህዝብ በከፍተኛ መደናገጥና ሐዘን ውስጥ የገባ ሲሆን የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩት እንዲሁም የኢትዮጵያ ጤና ሚኒስቴር ሁሉም ልዩ ትኩረት እንዲሰጠው አሳስበዋል። ከሟቾቹ መሃል የአሪዞን ፖሊስ መምሪያ የሥራ ባልደረባ የነበሩት ኢንስፔክተር ወንድማገኝ ጨነቄ መሆናቸውን የጂንካ ፖሊስ አስታውቋል። በዚህ ዙሪያ መሰረት ሚዲያ የጂንካ ሆስፒታል ዋና ስራ አስፈጻሚ ዶክተር ሚስጥሩ ሐምደኪን ያነጋገረ ቢሆንም የሰዎቹን መሞት ከማረጋገጥ ውጪ ምርመራ እየተደረገ መሆኑን በመግለጽ ተጨማሪ መረጃ ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ባወጣው መግለጫ በበሽታ ለተጠቁ እንክብካቤ መድኃኒቶችንና ሌሎች ቁሳቁሶችን እንዲሁም ለጤና ሰራተኞች የግል መከላከያ መሳሪያዎችን ጨምሮ ባለሙያዎችን ወደ ተጎዱት ከተሞች ያሰማራ ሲሆን ለአፋጣኝ ድጋፍ የሚውል የአደጋ ጊዜ ፈንድ 300,000 የአሜሪካን ዶላር መመደቡን አስታውቋል። በተያያዘ ዜና በዳውሮ ዞን በርካታ ህዝብ በወባ በሽታ ህይወቱ እያለፈ መሆኑ ተሰማ። ጤና ጣቢያ ሞልቶ ህዝቡ ዛፍ ስር ተኝቶ እንደሚታከም ታውቋል። በደቡብ ምዕራብ ኢትዮጵያ ክልል ከሚገኙ 6 ዞኖች መካከል አንዱ በሆነው የዳውሮ ዞን ውስጥ በቅርብ ዓመታት ታይቶ የማይታወቅ ከፍተኛ የወባ ወረርሽኝ ተከስቶ የበርካታ ሰው ህይወት እያለፈ መሆኑ ታውቋል።
የአካባቢው ነዋሪዎች ለመሰረት ሚዲያ ያቀረቡት ማስረጃ እንደሚጠቁመው በተለይ በዞኑ ጌና ወረዳ ውስጥ የወባ ወረርሽኙ ብዙ ሰውን በሞት እየነጠቀ ይገኛል። በአካባቢው ከ80 ሺህ በላይ ሕዝብ የሚያስተናግድ አንድ የጤና ጣቢያ ብቻ እንዳለ የታወቀ ሲሆን ህብረተሰቡ በከፍተኛ ሁኔታ በወባ ወረርሽኝ መጠቃቱን ተከትሎ ከአቅም በላይ ሁኔታ መፈጠሩ ታውቋል። ይሁንና የዞኑም ሆነ የክልሉ መንግስት ዝምታን መርጧል በማለት ነዋሪዎቹ ይናገራሉ። ወረርሽኙ ከጀመረ ወር ሞልቶታል። ከዚህ በፊት ከ1-2 ዓመት ጀምሮ ለተከታታይ ዓመታት የወባ ወረርሽኝ በአካባቢው ተከስቶ ጊዜያዊ መፍትሄ እንጂ በዘላቂነት የወባ ወረርሽኙን ለማጥፋት ዞኑም ሆነ ክልሉ ትኩረት አድርገው አልሰሩበትም። አሁንም ተመልሶ መጥቷል በማለት አስረድተዋል። አንድ የሕክምና ባለሙያ የሞት ቁጥር ይህን ያህል ነው ብዬ ለመግለጽ ባልችልም ሰው ሳይሞትና ሳይቀበርበት የሚቀር ቀን የለም። በጣም የሚያሳዝነው በወረዳው አንድ ጤና ጣቢያ ብቻ ያለ ሲሆን በቂ ሰው ኃይልና የመመርመሪያ መሳሪያ እንዲሁም በቂ የመድኃኒት አቅርቦት እንኳን የለውም በማለት ለሚዲያችን ተናግረዋል። አክለውም ወረፋ የደረሰው በዚች አንድ ጤና ጣቢያ ይታከማል፣ ያልደረሰው ሰው ደግሞ ሳይታከም ይሄዳል። ጤና ጣቢያው መሸከም ከሚገባው በላይ ሕዝብ እያስተናገደ ነው። ወረርሽኙን ቶሎ ለማስቆም ርብርብ ካልተደረገ ከዚህም የከፋ ጉዳት ያስከትላል ብለዋል። የጤና ሚኒስቴር በ2002 ባወጣው የጤና ስርዓት እርከኖች መሰረት በመጀመሪያ ደረጃ ጤና እንክብካቤ ወይም የዲስትሪክት ጤና ስርዓት ከ3000 እስከ 5000 ሕዝብ፣ በገጠር ጤና ጣቢያ ከ15000 እስከ 25000 ሕዝብ፣ በከተማ ጤና ጣቢያ 40000 ሕዝብ፣ በመጀመሪያ ደረጃ ሆስፒታል ከ60000 እስከ 100000 ሕዝብ ያገለግላል ይላል። ስለዚህ ከ80000 በላይ ሕዝብ ብዛት ልክ የመጀመሪያ ደረጃ ሆስፒታል፣ የከተማ ጤና ማዕከልና የገጠር ጤና ጣቢያ ያስፈልጋል። በተለይ ለወባ ተጋላጭ አካባቢ ስለሆነ ይህ በፍጥነት ያስፈልጋል የሚሉት ነዋሪዎቹ ናቸው። በዳውሮ ዞን ጌና ወረዳ ወልደሃኔ ጤና ጣቢያ በወባ ወረርሽኝና በመሰል በሽታ የሰው ሕይወት እንደ ቅጠል እየረገፈ ነው ያለው። በጣም የሚያሳዝነው ነገር ደግሞ በወረዳ ውስጥ ካሉ ከ14ቱ ቀበሌዎች በተጨማሪ የኦሮሚያ ክልል ኦሞናዳ ቀበሌ የሚገለገልበት ተቋም ቢሆንም በበቂ ሁኔታ ተገኝተው የመታከሚያ ቦታ ባለመኖሩ ሰው ሜዳ ላይ ተኝቶ እየታከመ ነው የሚሉት የጤና ባለሙያው ሁኔታው አስከፊ ደረጃ ላይ እየደረሰ ነው ብለዋል። የዳውሮ ዞን እስካሁን በጉዳዩ ዙሪያ የሰጠው ቀጥተኛ ምላሽ ባይኖርም የጤና ተቋማት የተሻለ አገልግሎት መስጠት እንዲችሉ ተገቢ የሆነ የድጋፍና ክትትል ስራ ወሳኝ እንደሆነ ከ2 ቀን በፊት በኮሙኒኬሽን ገጹ በኩል አስታውቆ ነበር። ኢትዮጵያ በዓለማችን ከሚካሄዱ ግዙፍ ኮንፈረንሶች አንዱ የሆነውን ኮፕ 32 ለማስተናገድ ልትመረጥ መሆኑ ተሰማ። ኢትዮጵያ በዓለማችን ከሚካሄዱ ግዙፍ ዓለም አቀፍ ኮንፈረንሶች አንዱ የሆነውን የተባበሩት መንግስታት የአየር ጠባይ ስብስብ ኮንፈረንስ ኦፍ ዘ ፓርቲስ ኮፕ እንድታስተናግድ ጫፍ መድረሷ ታወቀ። ከአንድ ዓመት በኋላ የሚካሄደውን ኮንፈረንስ ኮፕ 31 ለማስተናገድ ተርኪና አውስትራሊያ እየተፎካከሩ ሲሆን ከ2 ዓመት በኋላ የሚካሄደው ኮፕ 32 ግን ወደ ኢትዮጵያ ያደላ እንደሆነ መረጃዎች ያሳያሉ። ዘንድሮ በብራዚል እየተካሄደ ያለውን የስብሰባ አጀንዳ ጠቅሶ ሬውተርስ እንደዘገበው ተሳታፊ ሀገራት ኢትዮጵያ ኮፕ 32ን እንድታዘጋጅ በመርህ ደረጃ ተስማምተዋል። ይህንንም በብራዚል እየተካሄደ ያለው ኮፕ 30 ፕሬዚዳንት አንድሬ ኮሪያ ዶሎጎ አረጋግጠዋል። የኢትዮጵያ የአስተናጋጅነት ምርጫ በተሳታፊ ሀገራት እንደሚደገፍ ይጠበቃል። ኢትዮጵያ የአየር ጠባይ ስብሰባውን ለማስተናገድ ጥረት ማድረግ የጀመረችው መስከረም ወር ላይ መሆኑ የታወቀ ሲሆን ከናይጄሪያ ጋር ፉክክር መደረጉ ተጠቅሷል። ይሁንና የአፍሪካ ሀገራት ቢሮ ኢትዮጵያን መምረጡ ታውቋል። የኮፕ ስብሰባዎች በዓለም ዙሪያ በተራ የተዟዟረ የሚካሄድ ሲሆን የዘንድሮን ስብሰባ ብራዚል እያስተናገደች ትገኛለች። በስብሰባው ላይ እንደ አሜሪካ፣ ሩሲያ፣ ቻይና፣ ብራዚልና እንግሊዝ ያሉ ሀገራት መሪዎች የሚገኙ ሲሆን ከ40,000 እስከ 50,000 የሚደርሱ ተሳታፊዎችም ይታደሙበታል። በዘንድሮ ስብሰባ ላይ የ60 ሀገራት መሪዎች የተገኙ ቢሆንም የአሜሪካው ፕሬዝዳንት አለመገኘታቸው ታውቋል። የኮፕ ኮንፈረንሶች ሀገራት በዓመት አንዴ ተሰብስበው አሳሳቢ የሆነ በመጣው የአየር ጠባይ ለውጥ ዙሪያ ያለውን ሁኔታ የሚገመግሙበት፣ ስምምነቶችን የሚፈጽሙበት እንዲሁም የአየር ንብረት ለውጥን ለመከላከል ቀጣይ እርምጃዎችን የሚያዘጋጁበት ነው። ኢትዮጵያ እንደ አፍሪካ ህብረት ያሉ ስብሰባዎችን በማዘጋጀት ካላት ልምድ ባለፈ በቅርብ ዓመታት በርካታ ችግኞችን በመትከል ያሳየችው እመርታ ተመራጭ እንዳደረጋት ታውቋል። በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ 3 ምዕመናን መገደላቸው ተሰማ። አርሲ ዞን ውስጥ የምዕመናን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የታወቀ ሲሆን በዞኑ ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ አውድማ ላይ እህል እየወቁ የነበሩ 3 ሰዎች በጥይት ተመተው መገደላቸው ታውቋል።
የማህበረ ቅዱሳን ቴሌቪዥን የአካባቢው ነዋሪዎችን ዋቢ አድርጎ እንደገለጸው ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ የኦርቶዶክስ እምነት ተከታዮች ይገኙበታል። ስርዓተ ቀብራቸው በጠለታ ቅዱስ ገብርኤል ቤተክርስቲያን ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የምዕመናን አፈናና ግድያን በተመለከተ መረጃ ቀብላቸዋል በሚል ምክንያት የአካባቢው ወጣቶች ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ነዋሪዎቹ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰብአዊ ድርጊቱ አፈናና ግድያው ተባብሶ ቀጥሏል ብለው ለማህበረ ቅዱሳን ቴሌቪዥን የተናገሩት ምዕመናኑ ናቸው። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል በማለት መረጃው አጋርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነም ታውቋል። የአሁኑን ጨምሮ ባለፉት 2 ሳምንታት ውስጥ ብቻ በተፈጸሙ 4 ተከታታይ ጥቃቶች 28 ሰላማዊ ሰዎች ግድያ እንደተፈጸመባቸው መረጃዎች ያሳያሉ። በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸው ተዘግቦ ነበር። በተመሳሳይ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። በሶስተኛነት በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ታፍነው ተወስደው ነበር ተብሏል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሚሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸው ተጠቅሷል። በሌላ በኩል በአርሲ ዞን የተከሰተውን ችግር እንዲያጣራ የተሰየመው የኢትዮጵያ የሃይማኖት ተቋማት ጉባኤ ኮሚቴ መግለጫ አነጋጋሪ ሆኗል። የመጀመሪያ ደረጃ ነው የተባለ ሪፖርቱን ያወጣው ኮሚቴው በወረዳዎቹ የሰዎች መገደል፣ መታገትና የንብረት ውድመት መከሰቱን ከአካባቢው ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን ጠቅሶ የተገደሉት ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን አንስቷል። ይሁንና በርካታ ዜጎች ሪፖርቱ የድርጊቱን ሰለባዎች በትክክል ከመለየትና መፍትሄ ከማፈላለግ ይልቅ የመሸፋፈን ስራ እንደሰራ በመግለጽ ሐሳባቸውን ማህበራዊ ሚዲያ ላይ እያጋሩ ይገኛሉ። መሰረት ሚዲያ በዚህ ዙሪያ ሰፋ ያለ የምርመራ ዘገባ በመስራት በቅርቡ ለህዝብ ያደርሳል። ግዙፉ የፈረንሳይ ሱፐርማርኬት ካርፉር ኢትዮጵያ ውስጥ ስራ ለመጀመር ዝግጅት እያደረገ መሆኑን የኢንቨስትመንት ኮሚሽን አረጋገጠ። ግዙፉ የፈረንሳይ የሸቀጣሸቀጥ ግብይት ማዕከል ካርፉርን ጨምሮ በርካታ ተመሳሳይ የውጭ ድርጅቶች በኢትዮጵያ ስራ ለመጀመር እየተዘጋጁ እንደነበር ሚያዝያ 11 2017 ዓ.ም ማስነበባችን ይታወሳል። እንደ ኬንያ ባሉ ሀገራት ግዙፍ የሱፐርማርኬት ንግዶችን የሚያንቀሳቅሰው ካርፉር ወደ ኢትዮጵያ ገበያ እንዲገባ ጠቅላይ ሚኒስትር አብይ አህመድ የድርጅቱን ዋና ስራ አስፈጻሚ በቀጥታ ሲያነጋግሩና ሲያግባቡ እንደነበር በመረጃው ተጠቅሷል። የኢትዮጵያ ኢንቨስትመንት ኮሚሽን ይህን ዜና በኦፊሴላዊ የፌስቡክ ገጹ ላይ ባሰፈረው መረጃ ያረጋገጠ ሲሆን የካርፉር ሱፐርማርኬት ኢትዮጵያ ውስጥ በጅምላና ችርቻሮ ንግድ ላይ በሚሳተፍበት ሁኔታ ላይ ከድርጅቱ ጋር መወያየቱን ገልጿል። በዚህም መሰረት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ ስላላት የኢንቨስትመንት አማራጮችና አዲስ ለውጭ ባለሀብቶች ክፍት ባደረገቻቸው የኢንቨስትመንት ሴክተሮች ላይ ለተወካዮቹ ገለጻ አድርገውላቸዋል ብሏል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር የሆኑት ኤማ ኮፔ የኢትዮጵያን ገበያ እንደ መዳረሻነት ለረጅም ጊዜ መመልከታቸውን ገልጸው የወጪና ገቢ ንግድ ሴክተሩ ለውጭ ባለሀብቶች ክፍት መደረጉ ምቹ አጋጣሚ እንደፈጠረላቸው መናገራቸው ታውቋል። የኩባንያው ኮሜርሻል ዳይሬክተር የሆኑት ጄሮሜ ቦንዚ በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆናቸውን ገልጸው ይህንንም ወደ መሬት ማውረድ የሚያስችል ቡድን በቅርብ ወደ ኢትዮጵያ እንደሚልኩ ገልጸዋል በማለት ኮሚሽኑ ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ1959 በፈረንሳይ የተመሰረተው ካርፉር በዓለም ከሚገኙ በጅምላና ችርቻሮ ንግድ ላይ ከተሰማሩ ትላልቅ ኩባንያዎች መካከል አንዱ ሲሆን
በአውሮፓ፣ እስያ፣ አፍሪካና በላቲን አሜሪካ በሚገኙ ሱፐርማርኬቶችና መሸጫ ማዕከላቱ በሚሊዮን የሚቆጠሩ ደንበኞችን በየቀኑ የሚያስተናግድ ተቋም ነው። ካርፉር በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በስፋትና በጥራት በማቅረብ የሚታወቅ ሲሆን በዓለማችን ዙሪያ በ40 ሀገራት ውስጥ 44000 ሱፐርማርኬቶችን እንደሚያስተዳድር መረጃዎች ያሳያሉ። የካርፉር ወደ ኢትዮጵያ መምጣት ለሌሎች ሱፐርማርኬቶችም ሆነ በሌላ ዘርፍ ላይ ላሉ ድርጅቶች መምጣት ምክንያት ይሆናል ያሉን መረጃውን ለመሰረት ሚዲያ ያጋሩ አንድ የመንግስት ኃላፊ በተለይ የመግዛት አቅማቸው ከፍ ያለና የውጭ ተቋማት ሰራተኞችን በከፍተኛ ደረጃ ይጠቅማል ብለዋል። ሱፐር ደብልቲ ያሰራቸውና ያሳሰራቸው የቀድሞ ሰራተኞች በስምና ምስል እየተለዩ ነው። ያሉበትን ያላወቀ ቤተሰብ ካለ እዚህ ነን እያሉ ነው። እነማን ናቸው የሚለውን መረጃ በማስከተል እናቀርባለን። ከሰሞኑ ሚዲያችን ያወጣቸውን ዘገባዎች ተከትሎ ሱፐር ደብልቲ ጀነራል ትሬዲንግ ባሳለፍነው ሳምንታት ሸገር ከተማ ዓለም ገና በሚገኘው የፋብሪካው ቅጥር ግቢ ውስጥ ባለሀብቱ ራሳቸው ያደራጁትን አደጋ መከላከል የሚባል ኃይል በማስገባት ከ5000 በላይ የሚሆኑ ሰራተኞችን ስልክ እየፈተሹ እንደነበር ታውቋል። ሁሉም ሰራተኛ ታግቶ ስልኩ እየተበረበረ ቆይቷል። በተለይ ለመሰረት ሚዲያ መረጃ የሰጡና መሰረት ሚዲያ ብለው ፍለጋ ወይም ሰርች የፈጸሙ እየተፈለጉ ነው ያሉን አንድ ምንጫችን ናቸው። ፍተሻውን የሚያደርገው የመንግስት አካል አይደለም። ባለሀብቱ አቶ ጸጋይ ደበበ በግል ያደራጇቸው አደጋ መከላከል የሚባል ኃይል ነው ያሉት ምንጮች ፍተሻው በየቀኑ እየተደረገ መሆኑን ጠቁመዋል። ይህ በእንዲህ እንዳለ በደረሰበት ድብደባ ከፍተኛ የጀርባ አጥንትና የነርቭ ጉዳት ያጋጠመው ወጣት መንክር ባለፈው ሳምንት ቅዳሜ በነበረው ጋዜጣዊ መግለጫ ላይ ሕክምና እየተከታተለ እንደሆነና ወጪውም በፋብሪካው ባለቤት እንደተሸፈነ ቢገለጽም መረጃው ሐሰት መሆኑን ሰምተናል። ምንጮቻችን እንዳሉት ወጣቱ ዜናው ከወጣ በኋላ ባሳለፍነው ሳምንት አጋማሽ አዳማ ከሚገኝ የጸበል ቦታ በቀጥታ ተፈልጎና አዳዲስ ልብስና ጫማ ተደርጎለት እንዲሁም አዲስ ዊልቸር ቀርቦለት ጋዜጠኞች ፊት መቅረቡ ታውቋል። ለዚህም አገልግሎት የሚውል ዊልቸር የፋብሪካው ንብረት በሆነ ሮዳስ ቀለም መኪና ሲጓጓዝ የሚያሳይ ምስል ደርሶናል። በአሁን ሰዓት ወጣቱ በሕክምና ቦታ ቆይቶ ወደ መቄዶንያ መግባቱ ታውቋል። በሌላ በኩል ዳለቲ ላይ 42፣ ፉሪ 17 እንዲሁም ገላን ጉዳ ካንተሪ 13 የቀድሞ የድርጅቱ ሰራተኞች ታስረው እንደሚገኙ ሚዲያችን ከጸጥታ አካላት አረጋግጧል። እስር ቤት ሆነው ድረሱልን እያሉ ነው፣ እኛ ግን እጃችን ታስሯል፣ ምንም ማድረግ አንችልም ያሉት አንድ የመንግስት የጸጥታ አካል ሁኔታው ብዙዎችን እያሳዘነ እንደሚገኝ ያስረዳሉ። በአሁኑ ወቅት በእስር ላይ የሚገኙት ጉታታ አበበ፣ ፍራውል ከበደ፣ ሃይማኖት ጌታቸው፣ መታፈሪያ ደስታ፣ ጥላሁን ማስረሻ፣ መዝገበ ተክለ ማርያም፣ ተመስገን ታከለ፣ አቤል ግርማ፣ ፍጹም የኋላ፣ ጁሃር ሐሰን፣ ማቴዎስ ጋምቴሳ፣ ደምስ ፈይሳ፣ ሀብታሙ አያሌው፣ አስናቀ ክንፉ፣ ናደው ሙሉጌታ፣ ኪሩቤል ጥጋቡ፣ ሀብተ ማርያም ወዜ፣ ኃይሌ ነጋሽ፣ መለሰ ሁሩማ፣ አስፋው ዋጋሪ፣ ገመቹ ደበላ፣ ተካልኝ ነጋሳ፣ ገነነ ፈቃዱ፣ አብርሃም ተፈሪ፣ መንሱር የአባቱ ስም አልተገኘም፣ ከበደ የአባቱ ስም አልተገኘም፣ አባቲ የአባቱ ስም አልታወቀም፣ መሳይ የአባቱ ስም ያልታወቀ፣ ፍቅርተ የአባቷ ስም ያልታወቀ፣ ጅፋር የአባቱ ስም ያልታወቀ፣ ሰለሞን የአባቱ ስም ያልታወቀ፣ አብርሃም የአባቱ ስም ያልታወቀ፣ መሳፍንት የአባቱ ስም ያልታወቀ፣ ገብረመድን ነጋሽ፣ አዲስ ዓለም ምህረት፣ ቴዎድሮስ ጸጋዬ፣ ከበደ ከተማ፣ ብዬ ገበየው የተባሉ ወጣቶች በእስር ላይ ይገኛሉ። የወጣት ጉታታ አበበ ታሪክ። ወጣት ጉታታ አበበ የሮዳስ ቀለምና ሱፐር ፋይበር ውሃ ማጠራቀሚያ አምራች በሆነው በሱፐር ደብልቲ ድርጅት ውስጥ ከዓመታት በፊት ይሰራ ነበር። ይሁንና የድርጅቱ ባለቤት አቶ ጸጋይ ደበበ ወጣት ጉታታ ከድርጅታቸው ከወጣና ሌላ ተመሳሳይ ምርት የሚያመርት ፋብሪካ መስራት ከጀመረ ከ2 ዓመት በኋላ 1.3 ሚሊዮን ብር የሚያወጣ ቀለም ከለከለኝ በሚል ከሰሱት። የዓይን እማኞች እንደሚሉት ወጣቱ ለመጀመሪያ ጊዜ ከመኖሪያ ቤቱ የተወሰደው በድርጅቱ የግል ተሽከርካሪ ዶልፊን መኪና ነው። ለክሱ ምንም የጽሑፍ ማስረጃ አልቀረበም ነበር። ፍርድ ቤት በ10,000 ብር ዋስ ይውጣ ሲል ፖሊስ አይ ሌላ ክስ አለበት ብሎ መከልከሉን ጉዳዩን የሚያውቁ ይናገራሉ። በሌላ ክስ 3 ዓመት ከ7 ወር ተፈርዶበት በይግባኝ ፍርድ ቤት ነፃ እንደለቀቀው፣ ነገር ግን ከማረሚያ ቤት ሊወጣ ሲል የፉሪ ፖሊሶች ከማረሚያ ቤቱ በር ላይ በሌላ ክስ ትፈለጋለህ ብለው ማሰራቸው ታውቋል። ወጣት ጉታታ አበበ በድጋሜ በአራተኛ ክስ 11 ወር ተፈርዶበት ጊዜውን አጠናቆ ሊወጣ ሲል
አሁንም ሌላ ክስ አለ ተብሎ ዳግም ከእስር እንዳይወጣ ተደረገ። አሁንም አምስተኛ ቦታ በመቀየር ገላን አካባቢ እስር ላይ እንደሚገኝ ታውቋል። ከዚህ ጋር በተያያዘ ባለቤቱም ታስራ እንደነበር፣ አሁን ላይ ለደህንነቷ በመስጋት ተሸሽጋ እንደምትገኝ ምንጮቻችን ያስረዳሉ። ይህ ሁሉ ሲሆን ወዳጅ ዘመድ፣ የህግ አካላት ጋር እንዲሁም ኤቢሲና ፋናን ጨምሮ ወደ ሚዲያዎች ቢሄዱም ምላሽ ሳያገኙ እንደቆዩ ታውቋል። የወጣት መንክር ጥጋቡ ታሪክ። ወጣት መንክር በሱፐር ደብልቲ ረዘም ያለ ጊዜ ከሰራ በኋላ 500 ሺህ ብር ጎሎብሃል ይባላል። ከዛም የገንዘብ መጠኑ ተቀይሮ 2 ሚሊዮን ብር ስለጎደለ ክፈል ተብሎ ይያዛል። ከተያዘ በኋላ ከባድ ድብደባ ሲደርስበት አምልጧቸው ባህር ዳር ሄዶ ተሸሽጎ ነበር። ይሁንና የድርጅቱ ባለቤት ሂርና የምትኖረውን ባለቤቱን በወታደር አስይዞ ወደ አዲስ አበባ አስመጣት። ይህን የሰማው መንክር ከባህር ዳር ተመልሶ ባለቤቴን ልቀቋት፣ እኔን የፈለጋችሁኝን አድርጉ በማለት እጅ መስጠቱን ጉዳዩን የሚያውቁ ይናገራሉ። በዚህ ጊዜ በደረሰበት ከፍተኛ ድብደባ የጀርባ አጥንቱ ወይም ስፓይናል ኮርድ ከፍተኛ የነርቭ ጉዳት እንደደረሰበት ታውቋል። ወጣት መንክር ሚዲያችን ከዚህ በፊት እንደዘገበው ጉዳቱ ለመዳን ምናልባት ከ10 ዓመት በላይ ሊፈጅ ይችላል። የዛሬ ዓመት ገደማ ይህ ከፍተኛ ድብደባ የተፈጸመበት መንክር መጀመሪያ ሆስፒታል ገብቶ የነበረ ሲሆን ከዛ በመውጣት አዳማ ጸበል ሲጠመቅ መቆየቱ ታውቋል። መሰረት ሚዲያ መረጃ ማውጣቱን ተከትሎ ግን የድርጅቱ ባለቤት አቶ ጸጋዬ ወጣቱ ያለበትን ቦታ በማፈላለግ መሰረት ሚዲያ ላይ ክስ ልንመሰርት ስለሆነ መመስከር አለብህ በማለትና በገንዘብ በማግባባት ሚዲያ ፊት እንዲቀርብ መደረጉ ታውቋል። ይሁንና ከጋዜጣዊ መግለጫው በኋላ ወጣት መንክር ከሆስፒታል ወጥቶ ወደ መቄዶንያ መወሰዱን ምንጮቻችን አረጋግጠዋል። ድርጅቱ ውስጥ የሰሩ ሰራተኞች ሌላ ድርጅት ሄደው ከሰሩ ከፍተኛ ችግር ውስጥ እንደሚገቡ ሰራተኞቹ ደጋግመው ያነሳሉ። ክስ እንኳን ሲመሰረት እዛው ድርጅት ውስጥ ተመሳስሎ በሚሰራ ዶክመንቶች ነው። ምስክር ሆነው የሚቀርቡት ደግሞ የራሱ የድርጅቱ ሰራተኞች ናቸው። ለዚህም ከ3000 ብር ጀምሮ እስከ 20000 ብር ይከፈላቸዋል። በዚህ መልኩ ወጣቱ አበሳውን እያየ ይገኛል በማለት የሚናገሩት አንድ የቀድሞ የተቋሙ ሰራተኛ ናቸው። የፋና ጋዜጠኞች ማህበራዊ ሚዲያ ላይ አስተያየት እንዳይሰጡና መረጃ እንዳያጋሩ ክልከላ ተጣለባቸው። የፋና ሚዲያ ኮርፖሬሽን የሥራ አስፈጻሚ አባላት ከጋዜጠኞች የማህበራዊ ሚዲያ አጠቃቀም ጋር በተያያዘ በርካቶችን ያነጋገረና ጥያቄ ያስነሳ እርምጃ መውሰዱ ታወቀ። የሥራ አስፈጻሚው አካል አማካሪ ጋዜጠኛ ዳዊት መስፍን፣ ምክትል ሥራ አስፈጻሚ አላዛር ታደሰና የዜናና ወቅታዊ ጉዳዮች ኃላፊ ባህሩ ይድነቃቸው የተባሉ አዳዲስ አመራሮች የይዘት ዘርፍ ጋዜጠኞችን በቅርብ ሰብስበው እንደነበር የሚዲያው ምንጮች ለመሰረት ሚዲያ ጠቁመዋል። የሌሎች ዩቲዩበሮችን ሚዲያ መረጃዎችን ሼር፣ ላይክ እና ኮመንት መስጠት እንዲሁም በስማችን ማህበራዊ ሚዲያ ላይ ምንም አይነት ሐሳብ መጻፍ፣ ቪዲዮ ቀርጾ መለጠፍ፣ ፎቶ መለጠፍ፣ ምንም አይነት ተንቀሳቃሽ ምስል ማጋራት እንደማይቻል ከማስፈራሪያ ጭምር ተነግሮናል የሚሉት የተቋሙ ጋዜጠኞች የሌሎችን ሐሳብ መደገፍ አትችሉም የሚል ገደብ የተደረገበት መመሪያ ወጥቷል መባላቸውን አንስተዋል። በተጨማሪም ቃል በቃል ፋና ድምጻችሁንም ምስላችሁንም አእምሯችሁን ሁሉ ስለገዛው የፋና ዕቃ ናችሁ ሲሉ ተደምጠዋል የሚሉት ጋዜጠኞቹ በዚህ መመሪያ መሰረት እቀባው ተጥሏል ብለዋል። ከተሳታፊ ጋዜጠኞች መካከል በሕገ መንግስቱ የተሰጠ የመናገርና የመጻፍ መብታችንን የሚጻረር መመሪያ መውጣቱ ተገቢ አይደለም የሚል አስተያየት የሰነዘሩ እንደነበሩ ታውቋል። በርካታ የመንግስት አመራሮችና ሚኒስትሮች ጭምር በአደባባይ ማህበራዊ ሚዲያ ላይ ሐሳባቸውን እያንጸባረቁ እየዘመሩ ጭምር እየታየ ጋዜጠኞችን ማፈንን እንዴት ታዩታላችሁ የሚል ጥያቄ ቢነሳም ምላሽ ማግኘት እንዳልቻሉ ታውቋል። በፋና የተጀመረው ይህ ጋዜጠኞች ላይ የሚጣል የማህበራዊ ሚዲያ አጠቃቀም እቀባ በሌሎች የመንግስት ሚዲያ ጋዜጠኞች ላይም ለማድረግ እንቅስቃሴ እንዳለ ተሰምቷል። ኮሚሽነሩ ስራ ገበታ ላይ ባለመገኘትና ያለ ቅጥር ማስታወቂያ አነጋጋሪ ምደባዎችን በመስጠት ቅሬታ ቀረበባቸው። በኢትዮጵያ የዛሬ 7 ዓመት ገደማ የመንግስት ለውጥ ከተደረገ ወዲህ የተሻለ አወቃቀር በማድረግ ከሚጠቀሱ ተቋማት አንዱ የኢትዮጵያ ሰብአዊ መብቶች ኮሚሽን ነበር። ኮሚሽኑ በዶክተር ዳንኤል በቀለ እየተመራ ባለፉት ጥቂት ዓመታት ከሌሎች መንግስታዊ ተቋማት በአንጻራዊነት በነፃነት ሲንቀሳቀስና ነፃና ገለልተኛ ሊባሉ የሚችሉ ሪፖርቶችን በሰብአዊ መብቶች ዙሪያ ሲያወጣ ቆይቷል። ከዚህ በተጨማሪ የኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያ አዋጅ በዶክተር ዳንኤል አመራር ዘመን ተሻሽሎ ነበር። የተሻሻለው አዋጅ ኮሚሽኑ ያለ ቅድመ ማስታወቂያ በአገሪቱ የሚገኙ ማረሚያ ቤቶችና ፖሊስ ጣቢያዎች በእስር ላይ ስለሚገኙ ሰዎች ያሉበትን ስፍራ እንዲሁም በትምህርት ቤትና መጠለያ ጣቢያ ያሉ የህዝባዊ አገልግሎት መስጫ ተቋማትን እንዲጎበኝ መብት የሚሰጥ ነው። ከዚህ በተጨማሪ የተሻሻለው አዋጅ በአስቸኳይ ጊዜ አዋጅና በምርጫ ወቅት
ለሰብአዊ መብቶች አጠባበቅ ሁኔታ ኮሚሽኑ ክትትል እንዲያደርግ ይፈቅዳል። ይሁንና አቶ ዳንኤል ሐምሌ 5 2017 ዓ.ም ከስራ መልቀቃቸውን ተከትሎ አቶ ብርሃኑ አዴሎ ኮሚሽነር ሆነው ከተሾሙ ወዲህ ተቋሙ እንዳልነበር እየሆነ እንዳለ ምንጮቻችን ጠቁመዋል። የአሁኑ ኮሚሽነር አቶ ብርሃኑ ወደ ተቋሙ ከመጡ 9 ወር የሞላቸው ሲሆን በዚህ ወቅት 2 ኮሚሽነሮችና በርካታ ዳይሬክተሮችን ከተቋሙ አሰናብተው አብዛኞቹ እርሳቸው የሚያውቋቸው ግለሰቦችን የዳይሬክተር ቦታ ላይ መሙላታቸውን ከተቋሙ እንዲሁም ከሌሎች የመንግስት መስሪያ ቤቶች የደረሱን መረጃዎች ያሳያሉ። ዋና ኮሚሽነር ብርሃኑ ወደ ከፍተኛ ዳይሬክተርና ዳይሬክተር ደረጃ ካሳደጓቸው ሰራተኞች 2ቱ ከጅማ ቅርንጫፍ የመጡ ሲሆን አንደኛው የዳይሬክተር ቦታ በተሾመ በ3 ወሩ በከፍተኛ ዳይሬክተር ቦታ በድጋሚ ተሹሟል የሚሉት እነዚህ ምንጮች ይህ አይነቱ ሹመት አቶ ብርሃኑ ለብልጽግና አመራሮች ያላቸውን ታማኝነት ለማሳየት ያደረጉት እንደሆነ ያስረዳሉ። አክለውም ዋና ኮሚሽነሩ ያለምንም የቅጥር ማስታወቂያና ያለ ውድድር የሚፈልጉትን ሰው የሚቀጥሩ ሲሆን በተቋሙ 3 ዓመት ብቻ የሰራ ባለሙያን ከፍተኛ ልምድ ለሚጠይቅ የዳይሬክተርነት ቦታ ሾመዋል ብለዋል። መሰረት ሚዲያ እንዳረጋገጠው በተቋሙ በደካማ የሥራ አፈጻጸምና በአንድ ወቅት በተፈጸመ ምዝበራ የሚታወቅ አንድ ዳይሬክተር ቁልፍ ወደሆነ ሌላ የሥራ ክፍል በከፍተኛ ዳይሬክተርነት ተሹሟል። በሌላ በኩል በክልል ቅርንጫፍ ቢሮዎች በምዝበራ የሚታወቁ 2 ሰራተኞችን ወደ ዋና መስሪያ ቤቱ የዳይሬክተርነት ሹመት በመስጠት መሰብሰባቸው አነጋጋሪ ሆኖብናል በማለት አቶ ብርሃኑ በኢህአዴግ ዘመን ከሙስና ጋር በተያያዘ ከመንግስት ስራቸው የተባረሩ መሆናቸውን አስታውሰዋል። ከዚህ በተጨማሪ አዲሱ ኮሚሽነር የተለያዩ ምክንያቶችን በማንሳት ወደ ትውልድ ቦታቸው በተደጋጋሚ የሚጓዙ መሆኑን ተሰምቷል። ከነዚህ ጉዞዎች ደግሞ በመቶ ሺዎች የሚቆጠር ገንዘብ ለነዳጅ፣ ለአውሮፕላን ትኬትና ለውሎ አበል ክፍያ በሚል በተደጋጋሚ ወጪ እንደሚደረግ ውስጥ አዋቂ ምንጮቻችን ሚዲያ ላይ እንዳይወጣ የጠየቁትን ማስረጃቸውን አሳይተውናል። ስራ አለኝ በሚል ለተከታታይ ሳምንታት በትውልድ ቦታቸው ይከርማሉ። ይህ ድርጊት ግለሰቡ በመንግስት የተሰጣቸውን ኃላፊነት ለመወጣት ፍላጎት የሌላቸውና ጥቅሞችን ለማግኘት ሹመቱን ተቀብለው የመጡ ይመስላል በማለት እነዚህ ምንጮች አንስተዋል። አቶ ብርሃኑን በዚህ ዙሪያ ለማነጋገር ያደረግነው ሙከራ አልተሳካም። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል።